ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተመልካቾቼ እንኳን ወደ ነፂ የማማ ዩቲዩብ ቻናል በደህና መጣችሁ እያልኩኝ ዛሬ ለመጀመሪያ ጊዜ የራሴ የሆነ ስራ ይዤላችሁ መጥቻለሁ። እንግዲህ ለ6 ወር ወይም ከ6 ወር በላይ ለሆኑ ህፃናት የሚሆን የሙቅ እህል አዘገጃጀትና ምን እንደሚያስፈልግ ይዤላችሁ መጥቻለሁ። ይጠቅማችኋል ብዬ ተስፋ አደርጋለሁ። እንግዲህ ቪዲዮ ከተመቻችሁና የጠቀማችሁ ከመሰላችሁ ቪዲዮ ላይክ እና ሸር ማድረግ እንዳትረሱ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንድታበረታቱኝ እያልኩኝ ቪዲዮውን እንግዲህ እንድትከታተሉት በአክብሮት ጠይቃለሁ። ወደ ቪዲዮ እንሂድ። በስርዓት ተቀላቅሎ ነው። ይህንን እንግዲህ ማስፈጨት ነው የሚጠበቅብን። ካስፈጨም በኋላ ዱቄቱ ደግሞ ምን እንደሚመስል እናሳያችኋለን። እንግዲህ ተመልካቾቼ መጨረሻው ይሄንን ይመስላል። ወፍጮ ቤት ተፈጭቶ መጥቶ ተነፍቶ ተስተካክሎ ይሄንን ይመስላል። ያሳየኋችሁ ያለው ትንሿን ነው፣ ምክንያቱም ሁሉንም ነፍቼ አንዴ አላስቀምጥም። ይሄ ተነፍቶ የተቀመጠ ነው። ሊቀመጥ ያለ በእቃ ውስጥ ልጨምር ነው ያለሁት። የምትጠቀማትን ትንሽ ቢያንስ ለሳምንት የምትሆን ብቻ ነው ማዘጋጅላት። ከዛ በላይ ያለው ትንሽ ሊቆይም ስለሚችል በስርዓት ተቀምጦ እየቀነስኩኝ ነው ነፍቼ ማስተካከልላት። ስለዚህ የዛሬው ቪዲዮአችን ይሄንን ይመስላል። አስተማሪና ጥሩ መስሎ ከታያችሁ ቪዲዮ ላይክ እና ሸር ማድረግ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን እያልኩኝ የዛሬ ቪዲዮን በዚህ አጠናቅቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ጊዜ እስከምንገናኝ እግዚአብሔር ሀገራችንን ሰላም ያድርግልን። ሰላማችሁ ይብዛልኝ እላለሁ። ቻው ቻው።